ቀሞ ከማዘን በልቶ መመዘን ሚዛን አባ ተመዘኝ አባ ስማአም ማን ነው አባ ምን አስደነገጠ ያላመንከ የካርከው ልጅ አለ እንዴ እዴ አንተንም ያለ ጎልያድ የሰማይ ስባር የሚያክል ሰውዬ እኔን አባ ማለት በጣም ደንቆኝ ነው እንጂ አባ ምን አለ እንዴ ብሮ ፍሬንድ ምናምን በሚሉት ቋንቋዎች አታዋዛው ይቅርታ ብሮዬ ና ተመዝን አየህ እኔ እንኳን በእድሜ ልኬ እንደቃ ተመዝኛ አላውቅም ግን የሚሰራ ሰው በጣም ማበረታታው የሚሰራ ሰው ደስ ይለኛል ሰርተ ብታገኘው እኔ ከፋለሁ አልከፋም እሺ አባ መዝርልሃለሁ ስራ ለመባረታታት እሺ አባ 120 የማን ነው ይቅርታ የማን ነው 120 ይቅርታ ማታ እህል መዝኝበት አንጎቨር ላይ ነው አየህ ሪስታርት አላደረኩትም ያንተ ሚዛን እንደ ሻምፓኝ ካልተነቀነቀ ትክክለኛውን ነገር አያመጣም ና ያውናል ይቅርታ አስደነገጥ ይቅርታ አረ እንኳን አልወደክ ስንት ሰው ነው የመዘንከው ድፍት ብትልሽ ና 120 ባንዴ ይቅርታ ሚዛን ና አስቤውም አልሜውም አላውቅም 120 ና እሺ በስመ አብ ምን 25 ኧረ እባክህ ኧረ ስለፈጠረ ኧረ እንደው ኧረ ተው ኧረ እንደው ለቤተሰቦቼ መዘነላቸው 25 አሁን ሚዛን ደግሞ አንዳንድ ጊዜ ነፍስና ስጋን ለያይታ ትመዝናለች አየህ ነፍስ ነው ነፍስ ነው የገባው ምንድን ነው ያደረግህ እስቲ ቆይ ምንድን ነው ባትሪ ምንድን ነው እስቲ አሁን ጠዋት ደህና ነበርኩ ና እስቲ ና ወይ ጉድ ናውጣ ስራ ትቼ አንተ ሚዛን ላይ ስወጣ ስወርድ ልገኝ እንዴ ናውጣ ሰው አበረታታለሁ ብዬ ነኝ ናውጣ አየህ ትክክሉን መጣው ነው አየህ 41 ትክክሉ መጣ 41 ፈንዲሻ የመዘንክ መሰለህ ሰው እኮ ነው 41 ትክክለኛው አንተ ነህ እኔ ነኝ የማውቀው የኔን ማንነት የሌለህን ከየት አምጥቶ ይመዝንልህ ሂደህ የሌለህን ይላል እንዴ ያንኝን የማውቀው አንተ እኔ ነኝ እንዲህ የመቀነቅ የመዘንከውን ሁሉ አዝሞልህ ነው 41 ና ምንድን ነው ወሬንም ትሄዱ እና ክፈላ ምንድን ነው የምከፍልህ የተመዘከበት ነው በትክክል አልመዘነኝማ ምን ልክፈል 41 አለ እኮ ይማልልህ 41 አለ ይኸውልህ ያንተ ሚዛን አይደለም አየር መንገድ እንኳን ከ50 በታች አያስከፍልም በፋይናንስ ህግ አልከፍልም ከ50 በታች አነሰብህ ና አነሰብህ ቆይ ይኸው አባ ከፍላላ ስንት ልታስከፍለኝ 20 ብር ለ40 ኪሎ 20 ብር በኪሎ ስንት ብታስከፍለኝ ነው አንተ ከፍላላ አትከፍልም ሚዛን አንተ ሰው እያሳለፍክብኝ ነው ክፈል ኧረ ቆይ እከፍልሃለሁ አስተያየት አድርጎልህ ነው ይገርማል አዝኖልህ ነው አትበላም በ40 ኪሎ 10 ብር ከሌለ አንተ 10 ብር አለብህ እሺ ሚዛን እኔ ቆንጆ ፍቅራችሁ እንዲያብብ እንዲደረጅ ሚዛን ተመዘኑ ለካችሁን ወቁ ይላል ሚዛን ምን ይሰራል ፍቅር ደግሞ እንዴ ሚዛን ይላል ምንም መዛኛ አይመስል ቆይ እንዴ ስልክሽ እዚህ ውስጥ ነው ሚዛን ሰማንያ ያንቺ 56 ነው ውበትሽን አንድ ላይ ጨምሮ ነው 80 ያደረገው የኔ ቆንጆ አረ የሱ ቆንጆ ምንድነው የሚሻለው እንደገና ነው አለብኝ ይኸው አስተካክል ስንት ነው 56 እኔ ፍቅር ምንድነው ወይ ለዚህ ነው የጨመርኩት ችግር አለው ታዲያ እናቴ አማርሽ ማለት እኮ ነው ድንቡሽ አልፈልግም ጥፍሪኩ ታምሪልኛለሽ አልፈልግም ከዚህ በኋላ በቃ በርገር አትጋብዘኝ እነዚህ ሰው ፍራት ነግረኝ በምን ባኩር እኔ ፍቅርሽ እኮ ጊዜ መች ይሰጠኛል እኔ ስላንቺ እንደምታደርግልኝ ጋር ከዚህ በኋላ ቁርሴ በርገር እበላለሁ በርገር ምሳዬን ደግሞ እንቁላል እበላለሁ እንቁላል እራቴ ላይ ደግሞ እንዳይከብደኝ ቀይ ወጥ ግጥም አድርጌ እበላለሁ ወይ በደንብ አይደል ልቅቅ እንዲያደርግልሽ ቅልል እንዲል መክሰስ ልቅቅል አሪፍ ነው በቃ እንደዚህ ቀልል ያለ ነገር ነው የሚያስፈልገኝ እኔ መስማማለሁ ብሮ ና እስቲ አንተም ተመዘን ና እስቲ ና ብሮ እስቲ አንተንም ተመዘን ና ተመዘን እኔ ምን ይሰጥ እኔ 2 ኪሎ እኮ ነው የጨመርኩት አይዞህ አትፍራው እሱ አልፈራ አንተ ትፈራዋለህ ዞር ውጤት ታዛባለህ ዞር አለ ስለሌለ ሌላ ጊዜ ቅያስ ሊጠብቅ ይነሳት ይችላል ምንድነው 120 አሁን ተውላለሽ 100 ተከፈለ
ውረድሽ አታጫማ ደግሞ ቦርሳው ነው የመዘነው። ነጥብ 1 ነው የቀነስከው እኮ ምንም 19.9 ምንም እኮ ውረድሽ። ስሙኝ ከድሮ ፍቅረኛዬ እኮ በ10 ኪሎ ነው የምትበልጠው። ምንድነው አንቺ ግን ዛሬ ድሮ ፍቅረኛ ያጅና እግሩ ማይል ላይ ድቡልቡል ጉርድ በርሜል የሆነ ሰውዬን ከኔ ጋር ታመሳስያለሽ ነው? ኧረ እባክህ እንዴ ፍቅር አታብዡ በጣም ነው። አዎ እና በ10 ኪሎ ነው የበለጥከው። ምን ይሁን እና እሱን እኩል ታደርገን። እሱ ውሃ የተሞላበት አፈፋ ነው ይመስለው እኮ ደንበኛዬ ነበር። ለዚህ ማለት ደግሞ 110 ኪሎ ነው። እሺ ቆይ ልንገርህ፣ እሱ ቢያንስ መኪና ላይ ወክስ ለማድረግ ነው ሰውነቱ ቢጨምረው። አንተ ምን ቤት ነው 24 ሰዓት ወኪል ያደረግ ማትቀንዘው ነው? ፍቅር ነው። ዛሬ ቀኑን ሙሉ ስለሱ ነው የምታወሪው? ስትፈልጊና ሂጂ የአደባባይ ወገቡን ታቅፈሽ ተኙ። እሺ ፍቅር እንዴ ነይ እንዴ ምን አለበት ቢያንስ እንኳን ይሄን ብትተውልኝ። ነይ መልሳለሽ